ብሪያኒ ነው። አሪፍ ብሪያኒ። አቤት አረብ ሀገር ያላስተማረን የምግብ አይነት አለ። በስመ አብ እውነት ደስ ይላል። ግን ሙያ ለራስ ነው። አንዳንድ ጊዜ እንኳን አወቅኩኝ እላለሁ። ምክንያቱም የራሴን ቢዝነስ ከፍቼ እኖራለሁ እሰራለሁኝ ብል አቅሙ አለኝ፣ የመስራት አቅሙ አለኝ እና በጣም ደስ ይለኛል። እኔ ምግብ ባወቅኩ ቁጥር አዳዲስ ምግቦችን ባወቅኩ ቁጥር በእውነት ውስጤን ደስታ ይሰማዋል። ምክንያቱም ለራሴ እውቀት እያከማቸው ነው። በቃ በጣም ነው ደስ የሚለኝ። ምግቦችን እውነት በቃ ፍቅር አስይዞኛል። እኔ ድሮ ምግብ አልወድም ነበር። አሁን ግን ላይ ሳስበው ምግብ ማወቁ በጣም ጥሩ ነው። ምክንያቱም ሙያ ይጠቅማል፣ ለራስ ይጠቅማል ብዬ ስለማስብ ወድጄዋለሁ። እዚህ ጋር ለብሪያኒ እየጠበስኩ ነው። ካጁ ይባላል። ምርጥ ነው። አረቦች ብልጦች ናቸው። ለጤና የሚጠቅም ነገር ነው። ሁል ጊዜ በምግባቸው ውስጥ ይካተታል። ሁል ጊዜ ፍልፍል አስዋድ እነ ኩርኩም ሁሉ ነገር ከምግባቸው የተካተተ ነው። ሄልዚ የሆነ ነገር ነው። ሁሌ በቃ ብሪያኒ ሲሰራ አረቢ ብሪያኒ ሲሰራ ሁሌ ዲኮር ይበዛበታል። የሚገቡት ነገሮች በጣም ደስ ብሎኛል። በቃ ብሪያኒ የሚያሰኘው አንደኛው ነገር ምንድነው? የሚገቡባቸው ዲኮሮች፣ የሚገቡባቸው ግብአቶች በቃ ብሪያኒ እንዲሆን ያደርገዋል ማለት ነው። እና በጣም የሚመቸኝ ምግብ ነው። በተለይ አረቢክ ብሪያኒ በጣም ደስ ይላል። ለብ እናደርግና ወጣ እናደርጋታለን። ሌላው ደግሞ የተቀቀለ እንቁላል አለ። ከላይ ይደረግበትና ትንሽ ደግሞ ጠበስ ይላል። አሁን ደግሞ ሌላ ሶስ እሰራለታለሁ። ቲማቲም ከትፌ ሌላ ሶስ አሁን ሁለተኛ ሶስ ማለት ነው። ቲማቲም ላሽ ታረግበታለሁ። እየተጣላል እየበሰለልኝ ነው። ማሽሩም አለኝ። ማሽሩም ጨምርበታለሁ። ጠበስ እናደርገዋለን። ማሻላ እዚህ ጋር ደግሞ ሌላ ተጨማሪ ምን አለኝ? አተርክክ አለኝ። አተርክክ ያለበታል። ብሪያኒ ፍቅር ነው የምታስይዘው በእውነት በቃ ሶሷ ነው የሚለው ብሪያኒ ከምግቦቹ እንትን ነው። ከዛ ደግሞ ኩርኩም ጣል ታደርግበታለህ ከለር እንዲሰጠው ማለት ነው። ያው ቃሪያን ጣል አደረኩበት። አሁን ደግሞ ሽምብራ ዱቤ ሽምብራ የተቀቀላለች እሷን ጣል አደረኩባት። ጓ እየደረሰች ነው። ዝበራ ፍሬሽ አደርግበታለሁ። ማሻላ ብሪያኒ በነፍስ ነው የምትበላ ማለት ነው። ዋው ዋው ብሪያኒ ዶቼ ብሪያኒ ደርሰዋል። እዩት እስቲ
እስቲ እንደው ከ10 ሰንት ይገባኛል በእናታችሁ። ይሄን ብሪያኒ እንደዚህ አድርጌ ሰርቼዋለሁ። እንደው ከ10 ስንት ትሰጡኛላችሁ? እዚህ አድርጌ አዘጋጅቼዋለሁ። እንቁላሌን ጠቅጠቅ አደርጋለሁ ጎኑ ላይ ከዛ እንደዚህ በተን አደርግበታለሁ ማለት ነው። ሽንኩርት አለኝ የተጠበሰ ሽንኩርቴ መስመስ አደረኩበት። እንዲሁ ስንት ትሰጡኛላችሁ እናታችሁ? በኮመንት ላይ አስቀምጡ። ከዛ በኋላ ደግሞ ያዘጋጀሁት ሶስ አለ። ሶሴ ገልበጥ መካከል ላይ እንደዚህ ከ10 ስንት ይገባኛል? ለዚህ ለብሪያኒ ከ10 ስንት ይገባኛል? በእናታችሁ በኮመንት ላይ አስታውቁኝ። ከወደዳችሁት ኮመንት አስተያየት ላይክ አድርጉልኝ። ባይ ባይ።